አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የፋታፕ ተከታታዮች? ዛሬ ማለት ነው ካለን ባላንስ ላይ ማለት ነው እንዴት ለቤተሰቦቻችን ወይንም ለወዳጅ ዘመዶቻችን እንዴት እንደምናሳልፍ በስጦታ መልክ ማለት ነው በጣም ጥሩ የሆነ ዘዴ ነው የመጣ ማለት ነው። ሳዑዲ አረቢያ ያላችሁ ማለት ነው ኤስቲሲ ሲም ካርድ ያላችሁ ማለት ነው ለወዳጅ ዘመዶቻችሁ ማሳለፍ ትችላላችሁ ማለት ነው። ለምሳሌ ማለት ነው አሁን ያለኝን ረሲድ አብረን እናያለን ባላንሱ ማለት ነው። ስታር 166 ነክተን ከዛ በኋላ መሰላል እነካለን፣ ከዛ ደውል እነካለን ማለት ነው። አሁን ያለኝ ባላንስ እዚህ ጋር እንደሚታያቸው 15 ሪያል ከ20 ኤስአር ማለት ነው ወይንም ከ20 ሀላላ ማለት ነው። ስለዚህ ከዚህ ላይ ማለት ነው ከዚህ ባላንስ ላይ ለቤተሰቤ ወይንም ለወዳጄ ለማሳለፍ ከፈለኩ ማለት ነው ቀላል መንገድ ነው። እናንተም ተከታተሉኝ ማለት ነው። እናንተም ከፈለጋችሁ በስጦታ መልክ ለቤተሰቦቻችሁ ወይንም ለዘመዶቻችሁ እንድታሳልፉ ማለት ነው ስታር እነካለን ወይንም ነጅማን እነካለን ማለት ነው። ከዛ 1 3 4 እነካለን። ከዛ በኋላ ማሰላል ሙራባን እነካለን ማለት ነው። ከዛ በኋላ እዚህ የደውል ምልክቱን እነካለን። ከዛ በኋላ እንደዚህ ያመጣልናል ማለት ነው። ዌልካም ቱ ኤስቲሲ ባላንሰር ትራንስፈር ፕሌስ ቹዝ ይላል ማለት ነው። ሄልፕ ይላል፣ ካንትሪ ሊስት ይላል፣ ኢንተርናሽናል ትራንስፈር ይላል፣ አራተኛ ላይ ሂስትሪ ይላል። እኛ የምነካ ማለት ነው 3 ቁጥርን እዚች ጋር ያለችውን እዚች ጋር እነካና ማለት ነው ባዶ ቦታ ላይ ነክተን ማለት ነው 3 ቁጥሩን በመንካት አይደለም ባዶ ቦታ ላይ ነክተን 3 ቁጥርን እናስገባለን። ከዛ በኋላ እዚች ጋር ያለችውን ሴንድ እነካለን። ሴንድ የምትለው ማለት ነው እንትን ከዛ በኋላ የሀገሮችን እንትን ያመጣልናል ማለት ነው ዝርዝር ፓኪስታን ብሎ እስከ ፊሊፒንስ እስከ 13 ቁጥር ድረስ ያመጣልናል። እዚህ ውስጥ ኢትዮጵያ ስለሌለች እኛ ኢትዮጵያን ለማግኘት 99ን እነካለን። 99 ባዶ ቦታ ላይ ነክተን 99 እናስገባና ከዛ በኋላ ሴንድ ላይ እነካለን። ከዛ በኋላ አሁን እንደምታዩት ከ15 እስከ 29 ባሉ ማለት ነው ኢትዮጵያ በ21ኛ ቁጥር ላይ ትገኛለች። ይኸው እዚህ ጋር ይኸው ኢትዮጵያ በ21ኛ ቁጥር ላይ ትገኛለች። ስለዚህ ኢትዮጵያን ለማግኘት እዚህ ባዶ ቦታ ላይ ነክተን አንድ ጊዜ ነክተን ማለት ነው 2 1 እናስገባና ከዛ በኋላ ሴንድ እንላለን ማለት ነው። ሴንድ እንነካለን። ከዛ በኋላ የምንፈልገውን የብር መጠን ወይንም ለጓደኞቻችን ወይንም ለቤተሰቦቻችን ለማሳለፍ ማለት ነው ከ1 እስከ 3 ያሉትን እንመጣለን። 1 ቁጥር ላይ 50 የኢትዮጵያ ብር፣ 2 ቁጥር ላይ 100 የኢትዮጵያ ብር፣ 3 ቁጥር ላይ እንደዚሁም ደግሞ 500 የኢትዮጵያ ብር ማለት ነው። ይሄ ሲዘራዘር ማለት ነው በሳዑዲ ሪያል 1 ቁጥር 11 ሪያል ከባላንሳችን ላይ ይቆርጣል። 2 ቁጥር 22 ሪያል ከባላንሳችን ላይ ይቆርጣል ማለት ነው። ስለዚህ ይህንን ለማሳለፍ ማለት ነው እኔ ለምሳሌ 11 ሪያል ቆርጦ እንዲሄድ 1 ቁጥሩን እዚህ ጋር ያስገባለሁ ማለት ነው። 1 ቁጥር አስገባለሁ። ከዛ በኋላ እዚች ጋር ሴንድ የምትለዋን እነካለን። ፕሊስ ኢንተር ዴስቲኔሽን ነምበር ይላል ማለት ነው። ስለዚህ መላክ የፈለግከውን ቁጥር የፈለክለትን ቁጥር እዚህ ውስጥ አስገባ ይለኛል ማለት ነው። አሁን የምንልከውን ቁጥር እዚህ እናስገባለን ማለት ነው 00251 ሲደመር ሳይሆን 00 ብለን ነው የምናስገባ 9 ከዛ በኋላ አሁን ቁጥሩን ካስገባቱ በኋላ ማለት ነው ሴንድ እንላለን ማለት ነው። አሁን 11 ሪያል ቆርጦ ይሄዳል ማለት ነው። እንደዚህ ካስገባን በኋላ ያያችሁ አይደለም ቁጥሩ እንደዚህ ካስገባን በኋላ ሴንድ ማለት ብቻ ነው። ቁጥሩን ማረጋገጥ አለባችሁ ደግሞ እንዳትሳሳቱ ማለት ነው፣ ለሌላ ሰው እንዳይሄድ ማለት ነው። ስለዚህ ከዛ በኋላ ሴንድ እነካለን። ሴንድ እነካለን። ከዛ በኋላ እንደዚህ ይወጣልናል ማለት ነው። you are about to send 15 ETB 50 የኢትዮጵያ ብር ልትልክ ነው ለዚህ ቁጥር ላስገባው ቁጥር እያለኝ ነው። you will be charged 11 SR ካንተ ሂሳብ ላይ 11 ሪያል ይቆረጣል ወይንም ካንተ ባላንስ ላይ 11 ሪያል ይቆረጣል እያለ ነው ማለት ነው። ስለዚህ አሁን ለመላክ ለማረጋገጥ ማለት ነው 1 ቁጥር እናስገባለን። ላለመላክ ደግሞ 0 እናስገባለን ማለት ነው። ስለዚህ አሁን ለማረጋገጥ 1 ቁጥር እናስገባና አብረን እናያለን ሴንድ ነክተን
ዩር ትራንስፈር ኢዝ ኦንጎይንግ እያለ ነው። በቃ ያንተ ትራንስፈር እየሄደ ነው እያለ ነው። በቃ አሁን ተልኮ አለቀ ማለት ነው። ሜሴጅ ይመጣል ስላክ ማለት ነው። ለሰውየው ስደርስ ወይንም ለአንተ ሜሴጅ ይመጣል ማለት ነው። እንደዚህ ወደ ኋላ መመለስ ብቻ ነው አሁን በቃ እና ባላንሳችንን ማየት ነው። አያችሁ 11 ሪያል ቆርጦ ሄዷል ማለት ነው። ቅድም 15 ሪያል ከ20 ሳንቲም ነበር። አሁን 4 ሪያል ከ20 ሳንቲም ነው የቀራልኝ ማለት ነው። ስለዚህ እንደዚህ መላክ እንችላለን ማለት ነው። ጓደኞቼ ቪዲዮውን ከወደዳችሁት ላይክ አድርጉ። ካልወደዳችሁም ደግሞ ለወደፊት እንዲያበረታታን ላይክ ግጩን። ሰብስክራይብ እና ሼር ማድረግ እንዳትረሱ። በተረፈ በሌላ ዝግጅት ተመልሰን እንገናኛለን። በሰላም ሁኑልኝ።